ውድ የኛ ጤና ዩቲዩብ ቻናል ሰብስክራይበሮችና ተከታዮች እንዴት ሰነበታችሁ? በዛሬው ፕሮግራማችን በኢትዮጵያ በከፍተኛ ደረጃ እየተከሰቱ ያሉ 3 ዋና ዋና የካንሰር አይነቶችን እናያለን። ተከታተሉን ዘንድ የአክብሮት ግብዣችን ነው። አንደኛ፣ የጡት ካንሰር። ከጡት ሕዋሳት የሚነሳ የካንሰር አይነት ሲሆን በብዛት ሴቶችን ቢያጠቃም ወንዶችንም ሊያጠቃ ይችላል። የዚህ በሽታ ዋና ዋና ምልክቶች የጡት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት ደም የቀላቀለ ፈሳሽ መውጣት፣ የጡት ቆዳ መሰርጎድ ወይም የጡት ጫፍ ወደ ውስጥ ገባ ብሎ መታየት። አጋላጭ ሁኔታዎች የጡት ካንሰር ታሪክ በቤተሰብ ውስጥ መኖር፣ ቀደም ብሎ የሚጀምር የወር አበባ ወይም የዘገየ እርጣት፣ ከመጠን ያለፈ ውፍረት፣ አልኮል መጠጣት፣ አካላዊ እንቅስቃሴ አለማድረግ። መከላከያ መንገዶች በየጊዜ የልየታ ስራ መስራት፣ ጤናማ ክብደት እንዲኖርም ማድረግ፣ እንቅስቃሴ ማድረግ፣ አልኮልን መቀነስ፣ ጡት ማጥባት። ሁለተኛ፣ የማህፀን ጫፍ ካንሰር። ከማህፀን ጫፍ የሚነሳ የካንሰር አይነት ሲሆን ዋናው ምክንያት በሂውማን ፓፒሎማ ቫይረስ በተደጋጋሚ መጠቃት ነው። ምልክቶች ያልተለመደ በብልት የሚወጣ ደም፣ በተለይም ከግብረ ስጋ ግንኙነት በኋላ፣ መጥፎ ሽታ ያለው ፈሳሽ በብልት መውጣት፣ በታችኛ የሆድና ጀርባ ክፍል የህማም ስሜት መሰማት፣ በግብረ ስጋ ግንኙነት የህማም ስሜት መሰማት። አጋላጭ ሁኔታዎች በሂውማን ፓፒሎማ ቫይረስ መጠቃት፣ ወሲብን ቀደም ብሎ መጀመርና ብዙ የወሲብ ጓደኞች መኖር፣ ሲጋራ ማጨስ፣ የተዳከመ በሽታን የመከላከል አቅም። መከላከያ መንገዶች የሂውማን ፓፒሎማ ቫይረስ መከላከያ ክትባት መከተብ፣ የማህፀን ጫፍ ካንሰር ልየታ ማድረግ፣ በግብረ ስጋ ግንኙነት ጊዜ ኮንዶም መጠቀም፣ ከአንድ በላይ የወሲብ ጓደኛ እንዳይኖረን ማድረግ። ሶስተኛ፣ የወፍራም አንጀት ካንሰር ወይም ኮሎሬክታል ካንሰር። ምልክቶች የሆድ ድርቀት ወይም ተቅማጥ፣ ደም የቀላቀለ ሰገራ፣ የድካም ስሜት መሰማት፣ የሆድ ህማም፣ የክብደት መቀነስ የመሳሰሉት ሊሆኑ ይችላሉ። አጋላጭ ምክንያቶች ቀይ ስጋን ወይም ፕሮሰስድ የተደረጉ ስጋዎችን በብዛት መመገብ፣ ዝቅተኛ የአሰር ይዘት ያላቸውን ምግቦች ማዘውተር፣ አካላዊ እንቅስቃሴ አለማድረግ፣ ከመጠን ያለፈ ውፍረት፣ ማጨስና አልኮልና አዘውትሮ መጠቀም። የወፍራም አንጀት ካንሰር ታሪክ በቤተሰብ ውስጥ መኖር። መከላከያ መንገዶች አሰር የያዙ ምግቦችና የቅባት ይዘታቸው አናሳ የሆኑ ምግቦችን መመገብ፣ አካላዊ እንቅስቃሴ በበቂ ሁኔታ ማድረግ፣ የወፍራም አንጀት ካንሰር ልየታ ማድረግ፣ አለማጨስና አልኮልን መቀነስ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ ማድረግ አይርሱ። የእኛ ጤና ለነገ ጤናማነት ዛሬ